ሰላም ጤና ይስጥልኝ። ይህ የኢትዮ አውታር ዕለታዊ የዜና ስብስብ ነው። በቀጣዮቹ ደቂቃዎች ሀገራዊና ዓለም አቀፋዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያ ዋና ዋና አርዕስቶቹን እንመልከት። የአሜሪካው መንግስት በከፍተኛ የህወሓት አመራሮች ላይ የጣለው የቪዛ ማዕቀብ እና ሚስጥራዊ የስም ዝርዝር ይፋ መሆኑ እነ ደብረጽዮን ለምን ከዝርዝሩ ውጭ ሆኑ? እንመለከተዋለን። ዲፕሎማሲ ጉልበት ነው፣ በሐዘኔታ የሚገኝ ድል የለም ያሉት የአምባሳደር አዲስ ዓለም ባሌማ ንግግርና በትግራይ ክልል የደሞዝ ያለ እያሉ ያሉት መምህራን አቤቱታም እንቃኘዋለን። ታዋቂው አርቲስት ቴዲ አፍሮ የቀድሞ ዓለም አቀፍ ማናጀሩን ህልፈት ተከትሎ ያስተላለፈውን ልብ የሚነካ ሐዘን መልእክት አስተላልፏል። በኬንያ የሚገኙ የኢትዮጵያና የኤርትራ ስደተኞች አዲስ ምዝገባ መታገዱን ተከትሎ ያቀረቡት አጣዳፊ ጥሪ ቀርበዋል። ገበያን ለማረጋጋት የተቋቋሙ የኢትዮጵያ ንግድ ሥራ ኮርፖሬሽን መደብሮች ባዶ መሆንና በዋናው ኦዲተር የቀረበበት ጠንካራ ወቀሳ የምንፈትሽ ይሆናል። በዩክሬን የድሮን ጥቃት ምክንያት በሞስኮ የዘነበው ጥቁር ዝናብ እና የእስራኤልን ሄዝቦላ የሰዓታት በፊት የተኩስ አቁም ስምምነት የምንፈትሽ ይሆናል። አሁን ወደ ዝርዝር መረጃዎቹን እንሻገራለን። አብራችሁን ስትቆዩ እነዚህን መረጃዎች የምትሰሙ ይሆናል። ወደ መጀመሪያ መረጃችን ስናልፍ የአሜሪካው የውጭ ጉዳይ መስሪያ ቤት በቅርቡ ያስታወቀው የቪዛ እገዳ ተከትሎ በማዕቀቡ የተመቱ ከፍተኛ አመራሮች ስም ዝርዝር ይፋ መሆኑ መጀመሩ ትልቅ መነጋገሪያ ሆኗል። ዩኤምዲ ሚዲያ ከምንጮቹ እንዳገኘው መረጃ ከሆነ የአሜሪካ መንግስት በመጀመሪያ ደረጃ ያነጣጠረባቸውን የስድስት ሰዎችን ዝርዝር አዘጋጅቷል። ይህ ዝርዝር 2 የፖለቲካ መሪዎችና 4 ከፍተኛ ወታደራዊ አዛዦችን ያካተተ ሲሆን ከህወሓት ጋር የቅርብ ግንኙነት አለው የተባለ አንድም ነጋዴም በስም ዝርዝሩ ውስጥ ተካቷል። በፖለቲካ መሪነት ከተጠቀሱት መካከል የህወሓት ሴክሬታሪያት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጂሮ እና የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ ይገኙበታል። በወታደራዊ አዛዥነት የተካተቱት ደግሞ ጄኔራል ምግብ ኃይለ፣ ጄኔራል ኃይለ ሥላሴ ግርማይ፣ ጄኔራል ዮሐንስ ወልደ ጊዮርጊስ እና ጄኔራል አብርሃ ተስፋዬ ናቸው። በአሁኑ ወቅት ክልሉን በሊቀመንበርነት እያስተዳደሩ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ መሪ የነበሩት ጄኔራል ታደሰ ወረደና የክልሉ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከዚህ የእገዳ ዝርዝር ውጭ መሆናቸው አነጋጋሪ ሆነዋል። አሜሪካ ይህንን የቪዛ ማዕቀብ የጣለችው ግለሰቦች ከድርጅቱ ጀርባ ሳይሸሸጉ ለሚያደርጉት እያንዳንዱ ድርጊት በቀጥታ ተጠያቂ እንዲሆኑ ለማድረግ መሆኑ ተገልጿል። ይህን ተከትሎ የቀድሞ ታዋቂ አሜሪካዊ ዲፕሎማት አምባሳደር ቲቦር ናጊ በሰጡት አስተያየት አሜሪካ ማዕቀቡን የጣለችው አዲስ ጦርነት ለመጨረስ ሳይሆን ግለሰቦች ከድርጊታቸው ታቅበው ወደ ሰላማዊ ውይይት እንዲመጡ ለማስገደድ እና የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ መሆኑን ጠቁመዋል። የትግራይ አመራሮች የዲፕሎማሲ አቋምና የመምህራን አቤቱታ። በሌላ በኩል በየዓመቱ ሰኔ 15 ቀን የሚከበረው የትግራይ ሰማዕታት ቀን በማስመልከት በተካሄደው ውይይት ላይ የተገኙት አምባሳደር አዲስ ዓለም ባሌማ የሰጡት ማብራሪያ የፌዴራል ሕገ መንግስቱን የጣሰና ትግራይን እንደ አንድ ሉዓላዊ ሀገር የቆጠረ ነው በሚል ትችት እየቀረበበት ነው። አምባሳደሩ ዲፕሎማሲ ጉልበትና ኃይል ነው፣ በሐዘኔታና በርህራሄ የሚገኝ የዲፕሎማሲ ድል የለም በማለት ክልሉ ከሌሎች ሀገራት ጋር ዲፕሎማሲያዊ ግንኙነት ስለሚፈጥርበት ሁኔታ ተናግረዋል። ሆኖም ህወሓት መልሶ ስልጣን መቆጣጠሩን ተከትሎ በትግራይ ልሂቃን በፓርቲ ውስጥ ሰፊ ልዩነቶች እየታዩ መሆኑ አቶ ጌታቸው ረዳን ጨምሮ በርካቶች መልቀቃቸው ይታወቃል። ይህ በእንዲህ እንዳለ በትግራይ ክልል የሚገኙ መምህራን የደሞዝ ያለ እያሉ ይጮሃሉ። የትግራይ ክልል መምህራን ማህበር ለኢትዮጵያ መምህራን ማህበር በጻፈው አጣዳፊ የድረሱልኝ አቤቱታ ደብዳቤ በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈቱ መምህራንና ቤተሰቦቻቸው በረሃብ ምክንያት እየታመሙና ለሞት እየተዳረጉ መሆኑን ገልጿል። በፖለቲከኞቹ መካከል በተፈጠረ የሀሳብ ልዩነት ምክንያት መምህራን ደሞዝ መከልከል የግፍ ነው ያለው ማህበረቡ የኢትዮጵያ መምህራን ማህበር ከፌዴራል መንግስት ጋር በመነጋገር አፋጣኝ መፍትሄ እንዲፈልግላቸው ጠይቀዋል። የአርቲስት ቴዲ አፍሮ የሐዘን መልእክት። ታዋቂው ድምፃዊ አርቲስት ቴዎድሮስ ካሳሁን በዛሬ በማህበራዊ ትስስር ገጽ ላይ ጥልቅ የሐዘንና የገለጹበት መልእክት አጋርተዋል። ይህ መልእክት የተላለፈው ለረጅም ጊዜና ለዓለም አቀፍ እውቅና የነበረው የቀድሞ ስራ አስኪያጅ አቶ አዲስ ገሰሰ ከዚህ ዓለም በሞት መለየቱን ተከትሎ ነው። የ73 ዓመቱ ድንቅ የጥበብ ባለሙያ አቶ አዲስ ገሰሰ በአሜሪካ ሀገር በሕክምና ሲረዱ ቆይተው ሰኔ 9 ቀን ከዚህ ዓለም በሞት መለየታቸው ቤተሰቦቻቸው አስታውቀዋል። አቶ አዲስ የቦብ ማርሌን ቤተሰብ የሙዚቃን ስራዎችን ከመምራትም ባለፈ
ጂጂ ማርሊን ከኢትዮጵያ ዳሉል ባንድ ጋር በመጣመር የግርማ ሽልማት እንዲያገኙ ያደረጉት ትልቅ ሰው ነበሩ። ቴዲ አፍሮ በመልእክቱ አዲስ ገሰሰ እንደ ስራ አስኪያጅም እንደ አባትም ነው የማየው። ላለፉት 24 ዓመት አብሮኝ የዘለቀው የአቡጊዳ ባንድ እንዲመሰረት ያደረገ ትልቅ ባለውለታዬ ነበር በማለት ነፍስ ይማር ብለውታል። በኬንያ የኢትዮጵያና ኤርትራውያን ስደተኞች ጥሪ። በኬንያ የሚኖሩ በርካታ የኢትዮጵያና የኤርትራ ጥገኝነት ጥያቄዎች አዲስ ምዝገባ መታገዱ መሰረታዊ አገልግሎቶችን ማግኘት አለመቻላቸው ትልቅ ስጋት እንደፈጠረባቸው በይፋ ገልጸዋል። የአፍሪካ ቀንድ የስደተኞች ድምፅ የተሰኘው ድርጅት ባወጣው ጠንከር ያለ መግለጫ የኬንያ መንግስት የወሰደው እርምጃ ስደተኞች በህጋዊ መንገድ ተንቀሳቅሰው እንዳይሰሩ፣ የሕክምናና የትምህርት አገልግሎት እንዳያገኙ ትልቅ ማነቆ ሆኖባቸዋል ብሏል። የስደተኞቹ መብት ተሟጋቾች የኬንያ መንግስት ዓለም አቀፍ ስምምነቶችን በማክበር ምዝገባውን በአስቸኳይ እንዲጀምር እየተወተወቱ ይገኛሉ። በኢትዮጵያ ንግድ ስራ ኮርፖሬሽን ላይ የቀረበው የኦዲት ወቀሳ ገበያን ለማረጋጋት የተቋቋመውን የኢትዮጵያ ንግድ ስራ ኮርፖሬሽን ወደ መደብሮች ባዶ መሆናቸውን የፌዴራል ዋና ኦዲተር መስሪያ ቤት ሪፖርት አጋለጠ። ሪፖርቱ እንደሚያሳየው ኮርፖሬሽኑ የገበያ ማረጋጋት ኃላፊነቱን በተገቢው መንገድ አልተወጣም። አብዛኞቹ መደርደሪያዎች ባዶ ናቸው። ከዚህም በላይ በእቅድና በአግባብ ባለው መንገድ ባለመሸጣቸው ምክንያት በመርካቶ፣ ቃሊቲ፣ ሻሸመኔ፣ ሐዋሳ መጋዘኖች ውስጥ ከ12 ሚሊዮን ብር በላይ የሚያወጡ ሸቀጦችን የመጠቀሚያ ጊዜያቸው አልፎ ተገኝቷል። እንዲሁም በበጀት ዓመቱ ከፈቀደው 1 ሚሊዮን ብር ጣሪያ በላይ 137 ሚሊዮን በሚበልጥ ወጪ ለደብተር ግዢ መፈጸምና ከዚህ ውስጥ 67 ሚሊዮን ብር በላይ የሚሆነው ሳይሸጥ መከማቸቱን በኦዲት ተረጋግጦ ከባድ ወቀሳ አስከትሎበታል። አሁን ደግሞ ወደ ዓለም አቀፍ መረጃዎችን ስንሻገር በሩሲያ ዋና ከተማ ሞስኮ ሰማይ ስር ላይ ጥቁር ደመና በመታገዱና ጥቁር ዝናብ በመዝነቡ ነዋሪዎች መደናገጣቸው ገልጸዋል። ለዚህም ክስተት ምክንያት የሆነው የዩክሬን 200 በላይ ድሮኖች በመጠቀም በሞስኮ ላይ የሰነዘረችው ከባድ ጥቃት ነው። በጥቃቱ የሞስኮ አንደኛ ነዳጅ ማጣሪያ የሆነው ካፕቲት በእሳት የተያዘ ሲሆን በነዳጅ ማጣሪያው የተነሳው ከባድ ጭስ ወደ ደመናነት ተቀይሮ ጥቁር ዝናብ ሆኖ መዝነቡ ታውቋል። በጥቃቱ ሳቢያ 4 ኤርፖርቶች ሲዘጉ 500 በረራዎች ተሰርዘዋል። ዩክሬኑ ፕሬዝዳንት ዘለንስኪ ዩክሬን ስትነድ ሞስኮም ትነዳለች ሲሉ ሩሲያ በበኩሏ ጥፍ መልስ እንደምትሰጥታለች። በመጨረሻም ለወራት በከባድ ውጊያ ውስጥ የቆዩት እስራኤልና የሊባኖስ የሂዝቦላ ሰዓታት በፊት የተኩስ አቁም ስምምነት ላይ መዳረሳቸውን የሮይተርስ የዜና ወኪል አረጋግጧል። ከዚህም ስምምነት በፊት እስራኤል በሊባኖስ ላይ ከባድ ጥቃት ስታደርስ ያደረች ቢሆንም የትራምፕ አስተዳደር በእስራኤል ላይ ያሳደረው ተጽዕኖ ተከትሎ እስራኤል ለአሜሪካ ውሳኔ በመዝጋት ጥቃቷን ለማስቆም ተስማምታለች። ውድ የኢትዮ አውታር ተከታታዮች ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። የምንለቃቸው ዕለታዊ ትኩስ ዜናዎች በፍጥነት እንዲደርሷችሁ ቻናላችን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ስላዳመጣችሁን ከልብ እናመሰግናለን። በሌላኛው ርዕሰ ጉዳይ እስከምንገናኝ ሰላም ሁኑ።